ሰላም እንዴት ናችሁ? ዛሬ ደግሞ ስለ ሸብ ነው የምናወራው። በተደጋጋሚ ስለ ሸብ እነግራችኋለሁ እያልኩ ቪዲዮ ለመስራት ስላልተመቸኝ ነው። ሸብ እንግዲህ እንደምታዩት ይሄንን ይመስላል። የሚታይ ከሆነ ነጭ ነው፣ የሆነ እምነ በረድ የሚመስል ነገር ነውና ግን ከዛ በፊት ምን ማድረግ ፈለኩኝ? ለጥርስ፣ ለፊት፣ ለማህፀን፣ ለድድ መድማት፣ ለፀጉር ብቻ ብዙ ጥቅም ስላለ ለቁስል ብቻ ብዙ ጥቅም ስላለው ከዛ ውስጥ የትኛውን እንድሰራላችሁ ነው የምትፈልጉት? ወይም ደግሞ ሁሉንም አጠቃላይ አንድ ላይ አድርጌ እንድሰራ ከሆነ የምትፈልጉ አሳውቁኝና በኮሜንት ወይ አንዱን መርጬ በደንብ እሰራበታለሁ ወይ ደግሞ አጠቃላይ ጥቅሙ ለእንትን እንዲተጠቀሙ ለእንትን እንዲተጠቀሙ እያልኩኝ እሰራበታለሁ ማለት ነው። እና በኮሜንት አሳውቁኝ።